የግብጽ መንግስት ከሰሞኑ በኢትዮጵያና ኤርትራ መካከል ጦርነት እንዳይቀሰቀስ ስጋት ገብቶኛል ሲል ማሳወቁ ተሰምቷል። ከቀናት በፊት ካይሮ ተጉዘው የኢሳያስ አፈወርቂን ደብዳቤ ለግብጽ መንግስት ያስረከቡት የውጭ ጉዳይ ሚኒስትሩ ኡስማን ሳል መንግስታቸው ከኢትዮጵያ በኩል ጥቃት ይከፈትብኛል የሚል ስጋት እንዳለው እንዳስረዱ ተሰምቷል። ይህን አስመልክቶ የግብጽ መንግስት ባለስልጣናትን አነጋግሮ ዘገባ የሰራው መቀመጫውን ለንደን ያደረገው አልአረብ አልጀዲድ ካይሮ፣ አዲስ አበባና አስመራ የለየለት ጦርነት ሊገጥሙ እንደሚችሉ እዚህም ስጋት እንደገባት አስታውቋል። ኡስማን ሳል አሊታዲያ ተገኝተው ከአብዱል ፈታህ አልሲሲ ጋር የነበራቸው ቆይታ ጦርነትን ማስቀረት የሚል ዓላማ እንደነበር ዘገባው አክሏል። ይህ ጦርነት የሚቀሰቀስ ከሆነ ሁለቱ ሀገራት ብቻ እንደማይዋጉ ይልቁንም የሩቅም የቅርብም ተዋናያን ጭምር እንደሚሳተፉ፣ ይሄ ደግሞ የካይሮ የህልውናዋ መሰረት የሆነውን ቀይ ባህርን አደጋ ውስጥ እንደሚያስገባ የግብጽ መንግስት ሹማምንት ስጋታቸውን ለዚሁ ጋዜጣ አስረድተዋል። ካይሮ የቀይ ባህር ቀጠናን ጭምር ችግር ውስጥ የሚከተው ጦርነት እንዳይጀመር ዲፕሎማሲያዊና የስለላ ወይም ኢንተለጀንስ ስራዎችን እያጠናከረች ትገኛለች ያለው ዘገባው የኢትዮጵያ መንግስት መበታተን አለያም ወደ አዲስ ክልላዊ ጦርነት መግባቱ የግብጽን ብሔራዊ ደህንነት ብሎም በዚህ ወሳኝ ቀጠና መረጋጋት ላይ የተመኩ ሌሎች አረብ ሀገራት ጥቅም ላይ አሉታዊ ተጽዕኖ ሊያሳድር ይችላል ከሚል አንጻር ስጋት እንደገባት ያትታል። ግብጻውያን ጨዋታቸው አይጠገብም። ይህ የካይሮ አቋም ምናልባትም ከእስራኤል ጋር ሊገናኝ የሚችል እንደሆነ የሚያሳይ መረጃ ትላንት ይፋ ሆኗል። ለግብጽ መንግስት የፖሊሲ ሀሳቦችን ከሚያቀርቡ ተቋማት መካከል አንዱ እንደሆነ የሚነገርለት የግብጽ የፖለቲካና የስትራቴጂ ጥናት ማዕከል የኢትዮጵያና እስራኤል ግንኙነት የተጽዕኖ መጠኑ እያደገ ነው ሲል ሰፊ ሀተታን አስነብቧል። ማዕከሉ ኢትዮጵያን በግልጽ ቋንቋ በአፍሪካ ቀንድና ቀይ ባህር እጅግ ወሳኝ ሀገር ናት ሲል ይገልጻል። ቀይ ባህር በዚህ ሰዓት ወሳኝ በሚባል ለውጥ ውስጥ እያለፈ ባለበት እስራኤል ከኢትዮጵያ ጋር እያደረገች ያለችው ግንኙነት ሊያሳስብ እንደሚገባ አንስቶ ወቅታዊውን የቀይ ባህር ጉዳይ ይዳስሳል። አሜሪካና እስራኤል አካባቢውን በእጃቸው እያስገቡ ነው። እስራኤል ደግሞ የኢትዮጵያን ያህል የምትተማመንበት አጋር የላትም። አሁናዊ ሁኔታዎችም ይህን ያሳዩናልም ሲል ይገልጻል። ኢትዮጵያ በመካከለኛው ምስራቅና በቀይ ባህር አካባቢ እየመጣ ካለው ለውጥ አንጻር ለእስራኤል ስልታዊ አስፈላጊነቷ ጨምሯል። በቀይ ባህር ውስጥ ለእስራኤል መገኘት ኢትዮጵያ ቁልፍ ምሰሶ ሆና ተገኝታለች ያለው ይሄ የግብጽ ተቋም የሆነበትን ምክንያትም አስቀምጧል። የጋራ ራዕይ፣ ምኞትና ተግዳሮቶች አንድ ላይ አቆራኝቷቸዋል። እነዚህ ጉዳዮችም ሁለቱን ሀገራት በቀይ ባህር ጸጥታ ጉዳዮች ላይ በንቃት እንዲሳተፉ በጋራ እንዲቆሙ አድርጓቸዋል። የግብጽ የፖለቲካና የስትራቴጂ ጥናት ማዕከሉ እስራኤል በቀይ ባህርና የአፍሪካ ቀንድ ክፍል ተጽዕኖዋን ለማሳደግ ስትል ኢትዮጵያን እያገዘች ትገኛለች የሚል ድምዳሜ አስቀምጧል። በግልጽ ቋንቋ ለግብጽ መንግስት የፖሊሲ ሀሳቦችን የሚያቀርበው ተቋም ከኢትዮጵያ ወደ ቀይ ባህር መምጣት የማይቀር ጉዳይ መሆኑን ለአብዱል ፈታህ አልሲሲ እያሳወቀ ይገኛል። እዚህም ይመስላል ቀደም ባለው ዘገባችን ላይ አስመራና አዲስ አበባ ጦርነት እንዳይጀምሩ የሚቻለኝን እያደረኩ ነው፣ ሁኔታው አሳስቦኛል የሚል ዜናን ግብጻውያኑ ያስነገሩት። ሁላችንም እንደምናውቀው ግብጽ ከእስራኤል ጋር በፍጹም መጋጨት አትፈልግም። ስለሆነም ኢሳያስን አረጋጋው ከማለት በስተቀር ግፋ በለው ማለት እንደማያዋጣ አምና የተቀበለች ይመስላል። ሌላው ይህ ተቋም ትናንት ባሰራጨው ጽሑፍ ላይ ከውስን ሳምንታት በፊት አዲስ አበባ ስለመጡት የኔታንያሁ ሰው አንድ ጥያቄን የሚያጭር ጉዳይ አንስቷል። በዝነኛው የሞሳድ ሰላይ ኤሊ ኮሄን ስም የሚጠሩት የቀድሞው የውጭ ጉዳይ ሚኒስትር አሁን ላይ ደግሞ የእስራኤል የኢነርጂና የመሰረተ ልማት ሚኒስትር ኤሊ ኮሄን የአዲስ አበባ ጉዞ በታዳሽ ኃይል በሶላር ኤነርጂና ኃይል ማመንጨት ጉዳይ ላይ ለመነጋገር ተጉዘዋል ቢባልም ሰውየው በዚህ ሰዓት ጦርነት ላይ ያለችው ሀገር የብሔራዊ ደህንነት ምክር ቤት አባል መሆናቸው የጉዟቸው ዓላማ በቀይ ባህር ላይ ሊሆን ይችላል የሚል ጥርጣሬን ሊያስነሳ ችሏል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሚቀጥሉት ቀናት ወይም ጥቂት ሳምንታት ውስጥ አዲስ አበባ ይመጣሉ ተብሎ ይጠበቃል። ሌላው ባለፉት 2 እና 3 ቀናት ለንባብ ከበቁ የአረቡ ዓለም ተነባቢ ጋዜጦች መካከል አንዱ የሆነው አልአረብ ኢትዮጵያን አስመልክቶ አንድ ያልተለመደ ጽሑፍን አጋርቷል። ኢትዮጵያ ወደ ቀይ ባህር ብትመጣ የሰላም ዋስትና ልትሆን የምትችል ሀገር ናት። በባህር በር ጉዳይ ጦርነትን ማስቀረት እንደሚገባ በጠቆመበት ዘገባ ላይ
አንስቷል። ነገሮች እንዴት በፍጥነት እየተቀየሩ እንዳለ ይህ ጋዜጣ ምስክር ነው። ሻዕቢያ የጠቅላይ ሚኒስትር አብይ አህመድ መንግስት ተቃዋሚዎችን በመደገፍ የኢትዮጵያን